ተገኘ ምንድነው የደስታው ምንጭ ልጄ ህይወቴ አስደሰተችኝ አኮራችኝ እናንተ ሁላችሁ ታውቃላችሁ አይደለም እኔ መቼም ጫማ ላይ ተደፍቼ ነው እዚህ ፒያሳ 6 ዓመት ሙሉ የኖርኩት ዛሬ ሰው ፊት ቀና አረገችኝ ዓለም ፊት ቀና አደረገችኝ ልጄ ምንድነው በሉ ውድድር ነበር አላልኩም እዚህ እንትን በዛ ዓለም ላይ ሄዳ አሸነፈች ልጅ አሸነፈች አሁን ከልጄ ጋር ሆኜ አሜሪካን ሀገር ሄጄ ሽልማት መቀበል ነው በዛሬ ደስ ብሎኛል መቼም በስማ የፒያሳ ልጆች ደግሞ እንዴት አድርገው አደመቁልኝ መሰለሽ ደስታዬ እንዴት ደስ እንዳለኝ ዛሬ መቼም ደስ ብሎኝ ነው ደስ ይሄን ያለ ነኝ ከመጉትጉት ለምን አንቺ አርፈሻል አልችልም ስለማልችል ነው አንተ መጨበጭቅ አልችልም ሲያገር በፍጹም ለና እሱ አብረን መኖር አንችልም ወይኔ ወይ ሰው ሞት አለበት ደግሞ መሞት አልፈልግም የተንከራተትኩ መሞት አልፈልግም ናፍቆት የዛት ካገር ብንበል እያልኩ ያሉት ቆይ ግን ይህን ሁሉ ነገር ለእኔ ስነግሪኝ ትንሽ እንኳን አታፍሪ አላፍርም ለምንድን ነው የማፍረው አላፍርም አንተ የማታውቀው ያለካው ያልቆፈርከው ጉድጓድ አለ የማታውቀው ሚስጥር አለ ወይ የፈለገ ነገር ቢሆን ይህን ያህል አይነውጣሙን አልነበረብሽ የበሰበሰ ሰው ዝናብ አይፈራም እኔ እንደሆነ አንዴ በስብስሻለሁ ጨርቻለሁ ተጨማልቄያለሁ እንደገና ደግሞ የጫማውን ዲዛይን እንደሰራኩ ካወቅኩ በኋላ ለምን ደግሞ ፈራሁ ለምንድን ነው የምፈራው እሺ ነፍሰ ጡር ነኝ ብለሽ ዋሽተሽኛል አልዋሽሽ እንደዛ ያልኩህ እኮ በትክክል እርጉዝ ስለሆንኩኝ ነው ታዲያ ከሆንሽ የታለ ሆድሽ ገፋ እኔ እንጃ እኔ እኮ ሳረግዝ ሆዴ ቶሎ አያስታውቅም ይሄን ደግሞ አንተም ታውቃለህ አላውቅም እኔም ማውቀው እንደውም በ3 ወርሽ የ6 ወርና የ7 ወር ድርስ ነፍሰ ጡር ነው መስሎ ይሆናል እንጂ እንደዛ አይደለም የተበሳጨው እርጉዝ ያልሆንኩ መስሎ ከሆነ አባዬ ሞት እኔ እርጉዝ ነኝ አቤቱሽ ከዚህ በላይ ማሳቀቃል ከዚህ በላይ እንጀራል ኧረ አባዬ በእግዚአብሔር እንደዚህ አትበለኝ አንቺ ለምን አታስብ ካሁን በኋላ እርግፍ አድርጌ ነው እኔን ጠይቀሽኝ በስርዓቱ አይሆንም ብዬሻለሁ አላልኩሽ ብላኝ አንዴ ብቻ ሳይሆን ሁለቴ ሶስቴ ነገር በጣም በተደጋጋሚ ነግራኝ ታዲያ እኔ ከመለስኩልሽ በኋላ ለምንድን ነው ሚስቴ ጋር ሄደሽ በሷ በኩል መተሽ እንደገና እጄን ጠምዝዘሽ ልታሳምኚኝ የምትሞክሪው ምናልባት ምንም የማይገባኝ ደደብ ስለሆንኩ ይሆናል ይኸውልህ አንተ በተደጋጋሚ ስትነግረኝ አርፌ መቀመጥ እችል ነበር አንድ ነገር ልንገርህ ካሁን በኋላ ግን እኔም ስራውን ካንተ ጋር መስራት አልፈልግም ስለዚህ ደግሞ በጣም አመሰግናለሁ ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን
በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳል ይልኛል። ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቀ ከምትኖር ሸክታ አረብ ሀገር ስለወሰን ልሰናበቱት ነው። ዳናይት እንዴት እንደተሰባበረች እኮ ስላላያት እሺ ጊዜ ተሰባበራ ቆንጅቶም እንደዛ ይባላል። እውነቴን ነው። ያስባታል እንዴት ይሆናል? ባለቤቷን አጣ፣ ልጇን አጣ። አስብ፣ እንደ ተስፋ ያደረገችበት ስራዋን ስታሳጣት ምን እንደምትሆን አስባል። እሱም አስቤያለሁ፣ ግን በቃ ይቅርታ መጠየቅ ካለብኝም ይቅርታ ጠይቃለሁ። ካለብኝ ትላለህ። ካለብኝ አለብህ። ይቅርታ ጠይቃት። ጥሩ ጠይቃለሁ፣ ለሱ ችግር የለውም። ሳሮን ነች እዚህ ነገር ውስጥ እንድገባ ያደረገች። ምን? አዎ ለዳናይት ቃል በመግባት ማለት ነው። መጥፎ ነገር ተናግሬ እንዳስቀይማት ያደረገችኝ እሷ ነች። አቢ ዛሬም ሳሮን እጇን አልሰበሰበችም ማለት ነው? አሁንም በስራችን ጣልቃ ትገባለች ማለት ነው? አሁንም አትታለች። ይሄ የመጨረሻ ጥረት ነው። ከዚህ በኋላ እሷም አታደርገው ምንም አልቀበላት ከሆነ በጣም ጥሩ እናያለን። እሺ በዛ ላይ ልጅሽ በጣም ነው የምታሳዝነው። አንድ ሰው ግን ይሄ ሁሉ ነገር ችሎ መኖር ይችላል ማለት? በደንብ ይችላል። ፍቅር ካለ የማይቻል ነገር የለም ሲባል አልሰማሽ? እና አሁንም ባሌን እወደዋለሁ እያልሽኝ እንዴ? ለምን አልወደውም? የልጅ አባት አይደል እንዴ? እንደዛ ከሆነ በጣም የተለየች ሴት ነሽ ማለት ነው። እኔ ግን ምን እንዳስገረመኝ ታውቂያለሽ? አላውቅም። እኔ 5 ሚሊዮን ብርን ያህል አውጥቼ ያላገኘሁትን ክብር አንቺ በ1 ሚሊዮን እና በ5% ብቻ ማግኘትሽ ማለት። አብይ እኮ እሷ ከሌለች ስራውን አንሰራም ብሎ ድርቅ ብሎብን ነበር። ውይ አቢ በጣም መልካም ሰው ነው። ሌላም ነገር ቢል አይገርመኝም። እኔ ግን በመልካምነት ብቻ አይመስለኝም። ማለቴ ከዛ ያለፈ ንክኪ ነው ነገር የላችሁ? ምን አለ አይደል? ሚስቱ ከአገልግሎት መስጫ ክልል ውጭ ስትሆን አንቺ ጋር ጎራ ማለት ለምዶ ከሆነ ብዬ እኮ ነው። ሰምኛለሽ? አብይ እንደዚህ አይነት ልክስክስ ሰው አይደለም። እሺ እና ምን ነው ተናደድሽ? የተናደድኩትማ የሰው ልክ ሳታውቂ ከማንም ባለ ትዳር ጋር መጋደም ባለጌ ሴት አድርገሽ ስለቆጠርሽኝ ነው። ረፍትሽን በጣም ካስቀየምኩሽ ይቅርታ። አብረን መስራታችን እስካልቀረ ድረስ ሁሉንም ማወቅ አለብኝ ብዬ ስላሰብኩ ነው። ማወቅ የሚገባሽን ነገር በሙሉ ነግሬሻለሁ። ከዚህ በኋላ ግን እንደዚህ አይነት ነገር አትጠይቂኝ እሺ? ይኸውልሽ ሰዎቹ ሌላ ነገር እንዲያስቡ ካልፈለግሽ ፊትሽን ፈታ አድርጊ። ይሄ እኔና አንቺ ሚስጥር ነው፣ ለእነሱ አይነገርምሽ። ሰላም አይደለ? ጤናማ አይደለ?
አንተ ይላል ምን ሰላም አለ ይዛችሁ ታውን እየተዋቀነ ያንተን ያህል ሰላምም ጤናም ያለው ሰው የለም። ግድ የለም እንደዚህ እንዴ ሱድሩ ቀረ። አሁን ጤናም ሰላምም የለኝም። ተው አታማር። ስራ ያስጠላኝ ግዛቸው። ስራ ያስጠላኝ። አንድ የምደበቅበት የምሸሸግበት ቦታ ቢኖር ስራዬ ነበረ። እሱንም ጠላሁት። ሰው ዓይን ማየት ፈራሁ። የሰው ዓይን ማየት ፈራሁ እኮ ነው ግዛቸው። እንዴ ለየትኛው ይሄ ለማንም መቀኛ አይደል? ከረዳሽ በላቸው። ለምን አቅሜ ነው እንደዛ እምላቸው? እንዴት አድርጌ ነው እንደዛ እምላቸው? ያን ሁሉ ዲስኩሬ እዚህ ተቀምጬ በሌላቸው ፍራንክ እኔን መሀል አስቀምጠው ያንን ሁሉ ድግስ አድርገው እሱ ቅርጥፍ አድርጌ በልቼ እንዴት አድርጌ ነው በምናፌ? ይኸውልህ ሰፈሩ እኮ ያራዳ ልጅ ደግሞ በችግርህም ጊዜ ይደርሳል። ደስታውም በደስታህም ጊዜ ደረሰ። አሁን ደግሞ በችግር ይደርሳል። ምንድን ነው ይሄን? ስራ ያስጠላኝ፣ ስራ ያስጠላኝ፣ ቤት ያስጠላኝ። ቤቴ ስሄድ ልጄ ጨርቆና ያችን የመሰለች ልጅ ጨርቆና ማየቱ ራሱ ጨርቅ ጥለበድ ነው የሚያሰኘኝ። ልትሸሸግ እኔ የትም ተሸሸጋልልህ። እንደው ምን ውስጥ ልግባ? ምን ውስጥ ልግባ? ወይ እንዴ ያ ጠንካራው ያ ብርቱ በሉ የጠፋ እንዴ እንደውም በትንሽ በትልቁ ለፈስፈስ ቀላይክና ጉልበተኛው ጠንካራው ወኔያሙም ቆራጡም ቀን ነው። ብዛቸው ባለቤቱ ቀን ነው። ቀላይ ግዳ ልጋበኝ እንደገና እሺ ጨምርበት። ወይ ጉድ! እኔ እንኳን እንደምታቀኝ ፊት ለፊት ነው ነገር፣ ሌላ ነገር የለኝ። ግፋ ቢል ያው መቼም የግንባር ስጋ መሆን ነው እንጂ ሌላ ክፋት የለኝ። ክፉ አይደለሁ መቼም ክፉ ነኝ እንዴ? ምን አድርጌው ነው ታዲያ ፈጣሪ እንደዚህ አድርጎ የሚያሳቅቀኝ? አንድ ልጅ በሉ እንደው አታስጨንቀኝ እባክህ። እንደው መከራ አንዳንዴ የምልህ አንተም አንተው ጋር መጥቼ ትንሽም ተንፈስ ስላለሁ ልኬን አውጣለሁ ብዬ ሳስብ አንተም ሰለቸኝ። በፍጹም እንደዛ አላልኩም። እንደዛ አላልኩም እንዴ አብሮ አደግ የኔ ክፉ ቀን እንደዛ አይደለም። ግን እንደው እኔ እኮ እንደው ምን ላድርግ እንደው ስትብሳከሰቅ ሳይ እንደው ስትጨነቅ ሳይ እንደገና ደግሞ ያላመል በመጠጥ ስትቃጠል ሳይ ምን ላድርግ ይሻለኛል። ጭንቀቱ ጤና ከሚነሳኝ እንቅልፍ ከሚነሳኝ አረቄው ያቃጥለኝ ይሻለኛል። ሀሳቡ ጭንቀቱ ስለምን ይገላል? አረቄው ስለምን ይጠብሳል? ምን ልትሆን ነው? መጠጡም እንዳይጠብስህ ጭንቀቱ እንዳያንገላታህ
ሽር የምንልበት ቦታ ዘና የምንልበት ቦታ ወስድህና የት ነው ደግሞ ዘና ፈታ የምንለው? ፍሉ ወስድህና ምን ነው ቶይ ጎበዝ ዲዛይነሮች አሳተለክ ታልቅ ቀልድ አዋቂ ነህ እንዴ? ያ በእናትሽ ዝም ብለሽ ነው በቃ አልኩሽ እኮ ሲሆን ይቅርታሽ በማልሰማውም ነበር። አሁን ቀጥታ ወደ ጉዳያችን ብንገባ የተሻለ ይመስለኛል። ወደ ጉዳያችን ከገባን ሁለት በጣም አስቸኳይ ነገሮች ማድረግ ያለብን ነገሮች አሉ። ምንና ምን? አንደኛው ቢሮ፣ ማምረቻ፣ ማሳያ የሚሆኑ ቦታዎችን መርጠን ስታንዳርዳቸውን የጠበቁ እነሱን መከራየት አለብን። ሁለተኛው ምን መሰላችሁ? ተንቀሳቃሽ አካውንት ከፍተን ገንዘቡን በጠቅላላ ወደ አካውንት ማስገባት አለ። እሱማ መጀመሪያ እኮ ማድረግ ያለብን ነገር እኮ። ታዲያ የምን ችግር አለው? በጣም ቀላል ነገር እኮ ነው። ለምን አሁን አናረገውም? ማለቴ ገንዘቡ እንዳለ እጃችን ላይ ስላለ። ልክ ነሽ። ግን ምን መሰለሽ መጀመሪያ መቅደም ያለበት ቼኩ ላይ የሚፈርሙ ሰዎችን ቀላል ነገር እኮ ነው። ታዲያ ይሄ ስልክ በጣም ኢምፖርታንት ነው መሰለኝ። አንዴ ላውራ እናንተ ተጨ ሄሎ ሉሌ። ሄሎ አቢ፣ የት ነው ያለው? ምን የሆነ ቦታ ስራ ማለት ስብሰባ ተወውና በአስቸኳይ ነው ማለት። ምን ችግር ተፈጥሮ? ባለቤቴ ማማዬ ወይ ባቢ ደህና ናቸው? ሰላም አይደሉ? እነሱ ደህና ናቸው፣ ምንም አልሆነም። እና ታዲያ ምን ማለት አልገባኝም። እርግጠኛ ነሽ? አዎ 100 ሳይሆን 200% እርግጠኛ ነኝ። ማለት ነገር ግን አንተን የሚፈልግ ከበድ ያለ ችግር ስለተፈጠረ ነው። ችግር? የምን ችግር የተፈጠረ? ተወውና ና አልኩህ እኮ አብይ። ቆይ ስራውስ? ቆይ በቃ አምባሳደር አካባቢ እጠብቅሃለሁ። ቻው። እሺ መጣ። በቃ መጣ። ምን ነው አቶ አብይ በሰላም ነው? እኔ ጋር ሰላም ነው፣ ግን ትንሽ ችግር ተፈጥሯል። ባቢና ሳሩን ደህና አይደሉ? ደህና ናቸው። እኔ መሄድ ስላለብኝ ነው። አብይ ሰላም ነው? ሰላም ነው እኮ። ከሄድክም ታዲያ ሁላችንም አብረን ነው መሄድ ያለብን። በጭራሽ እኔ ነኝ የምሄደው፣ እናንተ አታስፈልጉኝም። ጨዋታውን ቀጥሉት፣ ካልሆነ ደግሞ ነገ እዚሁ ተገናኝተን እንጨርሱ። ቶም የሆነ ነገር በለው። እሺ ቆይ እቺ ልጅ ግን ትንሽ የፈጠነች አልመሰለም? ችግር የለም ያው እንደዚህ ባህሪዋ ነው። በዛ ላይ እኛ ላይ ምንም ችግር ልትፈጥር የምትችል አይመስለኝም። ሙሱ ልጅ ነች። ምን ሆነ? ምንድን ነው በሉ? ሰውን መስማት አልችልም። ብርድ ይለኛል። ጥፋቴን የማሳስበው አንደኛውን እሳት ነው ላይ የሚሰድብኝ። እሳት ነው የሚሰድብኝ። ደግ አላደረኩም። እኔ እኮ እንዲሁ ዘና እንድትል መልካም ያደረግኩ መስሎኝ። አንደኛው ሜዳዋ ድረስ ሰት ብዬላት ጀማ በአካሏ ነው የምትመጣው። እዛን ጊዜ ወቀሳዋን የሚሸከም ተካሻም የለኝም። እነዛን ደግና ሩሩ አይኖቿ እንዴት አድርጌ ነው የማየው? በምን አቅሜ ነው የማየው? ማነች እንዲህ የምታሳድድ? መድኃኒቴ፣ እናቴ፣ አስተዋሽ ጧሪ፣ እረኛዬ፣ አበባዬ፣ ስህኔ ነች።
ከሷዲ ፍቅረኛ ከሷዲ ቆንጆ ከሷዲ መድኃኒት የት ይገኛል ብለህ ነው እዛቸው ታውቃለህ እድሜን ሙሉ እንደ ፍሉሃም ወዶ ቦታ እንደሌለ ታውቃለህ እድሜን ሙሉ ምናልባት እንጂ አንድ ቀን ካልሆነ በቀር ከዛ ከሞላ ጋር ሄድኩት 26 ዓመት ሙሉ በዛ በኩል ዞር ብዬ አላውቅም ፊቴን እንኳን ወደዛ መልሼ አላውቅም ከሷ ትዝታ ለመሸሽ ስል ቆይ የልጅህ የህይወት እናት መሆኗን እናት ትርንጎ ሰይድ ነች ጭኛዋ ክርስትና እናቷ ነች አሁን እንኳን እንዲህ በደንብ ገለጥለጥ አድርገህ አጫውተኝ በቀደምም እኮ የሽልማቱ ጊዜ ከአንደበትህም ከዓይነ ውሃህም ያስታውቅ ነበር ረፍ ግዛቸው ወደዛ ውስጥ አትግባ የዛንም ቀን ያልኩት ስህን የክርስትና እናቷ ነች ትርንጎ ሰይድ እናቷ ነች ነው እንጂ ያልኩት እንደዛ አላልኩም ደግሞ ስህን የክርስትና እናቷ ነች እዛው በል እንግዲህ ለማናቸውም እኔም ልሄድና ወቀሰዋን ያስታወስኩኝ ልበልቆ ዝም ላልቅስ ይሄ ነው አንድ ልጇን እንዳይሆን አድርጌ አበለሻሽቼ አደራዋን ቅርጥፍጥፍ አድርጌ በልቼ እኔ የክርስትና እናቷ ነች ነው ያልኩት የህይወት እናት ትርንጎ ሰይድ ነች ነግሬሃለሁ አይደለችም ስህን የክርስትና እናቷ የክርስትና እናቷ ነች ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ administration በኤምኤስ ሼርፖይንት አድሚን አማዞን ክላውድ ኮምፒውቲንግ በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን ሾላ እንዴት ዋልሽ? ተቀናል እሰይ ጎሽ ዛሬ ጥሩ ነሽ ያለሽ እቺ ነገር ስትወስጂባት ንቀትት ያልሽ እቴ
ምንድነው እሱ? ፍሩት ነው ምን ሊሆን ይችላል? ጁስ ምናምን ሰራልሻለች እንስተውሳስች በቃ አዲግ ለምንድን ነው ማተኝ? ምን ማለት ነው? ደጋግሜ ታያልኩሽ ነው አይደለ? ለምንድን ነው እንደዛ ነገር እያመጣሽ በሽተኛ እንደሆንኩ እንዲሰማኝ ታረጊ? እንዴ ስላልዳንሽ ነው? እግዚአብሔር ይመስገን አሁን በጣም ድኛለሁ። በሽተኛ አይደለም። ስለዚህ እንደዛ ነገር እያመጣሽ በሽተኛ እንደሆንኩ እንዲሰማኝ አታድርጊኝ። ታይታይሽ ይቅርታ እኔ ስተት ያጠፋል መሰለኝም ተጻርቅ ብዬ ባዝላት ተንጠልጥላ ቀረቻለሁ። ግን ይሁን እንዲሁ ሲፈጥረኝ ደም መራራ ሆኜ ነው እንጂ አሁን እንዲሁ እኔ በማሞት ምን አድርጌ ነው እንደዚህ ቀልቤን የገፈፍሽው? ቆሌሽ ልገፍሽ ፈልጌ አይደለም። ግን አሁን በሽታዬን የሚያስታውሰኝ ምንም አይነት ነገር ስለማልፈልግ ተይኝ በቃ። አንቺ እኮ ነሽ ደህና ነኝ እያልሽ ያለሽው። እንዴ ቤተሰቡ በአጠቃላይ እኮ ባንቺ ጉዳይ ተጨንቀናል። ለምንድን ነው ቤተሰቡ ስለላይ ጉዳይ የሚጨነቀው? እንዴት በዚህ ሁኔታ እንደዚህ ቁጭ ብለሽ እያየልሽ እንዴት አንጨነቅም? አዲ በቃ በእግዚአብሔር ተይኝ በቃ ተይኝ። ግድ የለሽ እኔ እኮ ነኝ ነገር አማራልኝ ብዬ እንዲህ ዙሪያ ተምተመምሽ ከረከረ ለምን ቀጥታ አልነግርሽም? ይልሽው ይዊ ሰማሽ ነው ላንቺም ሆነ ለጤናሽም ሆነ ለትምህርትሽ እዛው ውጭ ሀገር ሄደሽ የምትማሪበት የምትታከሚበት ነገር እኔ የተሻመቻች ያረ ምን አይነት ነገር ነው ያመቻቸሽ? እኔ አዳነች በሉ ሞኝ እንዲህ እንደቀላል ምናክሽ ልቅሱ ሌላ ጊዜ እነግርሻለሁ። ራስሽን አዘጋጅ። ዶክን ይዊ ለፓስዋርድሽ ወስዶ እንደዚህ ጉድ የሰራን ሰው ማን እንደሆነ እስካሁን ምንም የታወቀ ነገር የለም። አልተደረሰበት። እንዴት ነው የማይደረስበት? ሰውዬው ገና ድሮ ጥንት አይደል እንዴ የሰረቀውን ሰው አወቁ ምናምን እያለ ዘራፍ ሲለኝ ነበር። ማን ነው? ናፍቆት ነው። አብይ አሁን እዚህ ድረስ መጣ አልገባም ትላለህ? አዎ ተይም በቃ። አብይ ምን ሆነ ነው? እኔ እኮ ፍርሃት ያለኝ ነው። እንደው ነግሬ እንዳላስደነግጣትና እንዳላስጨንቃት ብዬ ነው እንጂ በጣም ደስ የሚል ስሜት እየተሰማኝ ነው። አሁን ሆድ ውስጥ ያለ ልጅ ትሄዳል ብለህ ነው አንተ እንደዚህ የምትሆነው? ቢሆንም አላውቅም ብቻ እዛ ሂጅ የሆነ ደስ የማይል ስሜት ከሚሰማኝ ከዚሁ ብቀር ይሻለኛል። ቆይ አሁን የሆነ የተፈጠረ ነገር ቢኖር የትም ቢሆን መስማት ይቀራል? ቢሆንም እሱ ይሻለኛል። እውነት ነው እሱ ይሻላል። አይገርምም? ምንም የሚፈጠር ነገር አይኖርም። ከተፈጠረም ደግሞ እዚሁ ነው ቁርጥ ማወቅ ያለብህ። ተይም በእናትሽ እውነት ተይም። የሆነ ነገር እንኳን ቢፈጠር ከጎኗ ሆነ ማጽናናት ሲጠበቅብህ ልሂድ ትላለህ አብይ? ሰላም አይደለሽ? ደህና ነኝ። ይቅርታ አንድ ጊዜ እሷን ብቻ አለና ምንድነው? ደህና አይደሉም እንዴ? አይ እኔ አልገባኝም። አይ ብቻ እንደፈራሁት እንዳይሆን። ቆይ አንቺ ግን ያምሻል? ጤነኛ አይደለሽም? ኧረ እኔ አያመኝም። ምን ሆነሻል? ካልሆንሽ ታዲያ አብይን እዚህ ቦታ እንዳታመጪ ደጋግም ይነግርሽ። ምን ይሁን ብለሽ ነው ይዘሽ የመጣሽው? እኔ ከነገርኩሽ ሌላ ምንም አዲስ ምክንያት የለኝም። ሌላ ምክንያትማ በደንብ አድርጓልሽ። ፈይሳሩን እንዴ ታያት በይኝ። እኔም በጭንቀት ለማሳበድ ወይም ደግሞ ባሌ በድንጋጤ ራሱን ስቶ እንዲወድቅ አስበሽ ካልሆነ በስተቀር እንደዚህ አታረኝ። በቃሽ እንዴ በቃሽ አትበይኝ። መቼም ልቋቋም ማልችለውን ሸክም ላይ ጥለሽብኝ ደግሞ እንደዚህ ያለሽ። እነዚህ ልጆች ደህና አይደሉም እንዴ? ወይዘሮ ሳሮን አቤት አለች። ቆይ ጥራት አሁን
ትንፋሽን መሰብሰብ መረጋጋት ምናምን ነው እንጂ ያለብሽ እንደዚህ እኮ መሆን የለብሽም በጭራሽ። ሳሮን ምን ሆነሻል? ምን አረኩሽ ሉሌ? በእናትሽ ማማዬ እየተጠራሽ ነው። እሺ አብዬ መጣ። ነይ። እሺ ለማንኛውም እንደዚህ ስቅቅ እንዳረግሽኝ የሚያሳቅቅ ነገር ይስጥሽ። አሜን። እኔ ግን ላንቺ አስቤ ክፉ ካረኩኝ ካልሹ በላይ ጨምሮ ይስጠኝሽ። ጥያቄ ተገቢ ስላልሆነ ነው ያልመልሽልኝ ነው ወይስ ምንድነው? አግባብ ስላልሆነ ሳይሆን ግራ ገብቶኝ ነው። ምን ፕሮግራም ያከበሽ? በሷ አይደለም ባንቺ ነው ግራ የገባኝ እንጂ በኔ ማለት አይ ለማንኛውም ናፍቆት ያገኘው ምንም ነገር የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምን ነው? አይ እንደው ከመጀመሪያው ጀምሮ ሰውየው ተዋወኩት ማን እንደሰረቃት እያለ ዘራፍ አካኪ ዘራፍ ይል ስለነበረ ብዬ ነው። ቢያውቂ ነግረኝ ነበር። አላወቀም። እየዋሸው ነው ማለት ነው? እየዋሻሽ ነው አላልኩም እንዴ? ጥሩ እንደው ሂዊ እንደ ፓስዋርድ ወስዶ ግን እንደ የሰውን ሚስጥር ከፍቶ ማየት እንዲቀላል ነገር ነው እንዴ? ይቻላል እንደዛ? እሱማ አይደለም ግን ያው ይሄን ነገር ለማድረግ ብዙ መንገዶች አሉ። ለምሳሌ ፓስወርድ ክራክ ተደርጎ ኢሜል አካውንት ሊከፈት ይችላል እኮ። ቀላል አይደለም። ብዙ ነገር ያስከፍላል አይደል? ታዲያ የሩቅ ሰው እንደዚህ አይነት ውድ ዲዛይን እንዲያሽ በምን አውቆ አንቺ እንዳልሽው ይሄ ክራክ አድርጎ ሊወስድ ይችላል? አላውቅም እሱ። እኔ መቼም ህይወት ታውቂኛለሽ። እኔ ነገር ሁሉ ፊት ለፊት ነው። እኔ መደባበቅ የሚባል ነገር አላውቅም። እኔ ሁሉ ነገር ፊት ለፊት መነጋገር ነው የምወደው። ባትቀየሚኝ ጥሩ ነው። የቅርብ ሰው ማለት አንዳ ከናፍቆት ውጭ ማን የቅርብ ሰው አለን? ከሱ ውጭ ማንም ሊሆን አይችልም። ምንድነው የምታወሪው? ከሱ ውጭ ማን ሊሆን ይችላል? አይበቃኝም። ቆይ ነው የምለው አንቺ እንደዛ ተዘርግተሽ ወድቀሽን አንቺና አባዬን ለማትረፍኛ ላይታችሁ ስንወጣ ስንወርድ እሱ እዚህ ኮምፒውተር ላይ ተረፍቷል ነበር እንዴ ሲነካካ የነበረው? ማን ናፍቆት? እና ታዲያ በፍጹም ያረግ ግጥም አድርጎታል። ቆይ አንቺ ኢሜል አካውንት በመከፈቱን በምን አወቅሽ? እሱ ማለት በምን አውቃለሁ? እኔ ከዚህ ነገር ጋር እንግባባም ግን ሊሆን ይችላል ብዬ ጠረጠርኩኝ። አላምንሽ ማዱሸትሽ ነው እንግዲህ እኔን ካላመንሽ ቶምን ጠይቅ። እምነት የለም እኛ ጋር ማለት ቶሚ ነገር ያውቃል እንዴ መሰለኝ መጠየቅ። የፈለጉትን መኪና በተመጣጣኝ ዋጋ አቅርብ ያለው ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ+ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። ልጅ ምን ሆናል? ቆይ አሟል? ቢያመኝ አንተ ጋር ምን አስመጣኝ? አርፌ ሆስፒታል አልሄድም። እና ታዲያ ምን እንደከሰረ ነጋዴ ትቆዝምብኛል? ቶም አዲኮ ጉድ አደረገችኝ። ምን? የተፈጠረውን ሁሉንም ነገር ዘርዝራ ታምንልኝ መሰለ? ቆይ ምኑን ነው የምታምነህ? አልገባኝም። ሁሉንም ነገር ነው እስከዛሬ ድረስ ይዊ ላይ የሰራችውን ክፋት በሙሉ እኔ አላምንም። እውነቴን ነው ቶም፣ ሴትዮዋ በቃ አብዳለች። ከቁጥጥር ውጪ ነው የሆነችው።
ደግሞ ነገሮች እሷ በምትፈልግበት መንገድ ካልሄደ ሂዊን እስከ መግደል እንደምትደርሱላ ነግራኛለች። ናፍቆት ምንድን ነው የምትዘላብደው? እንደውም እየዘላበድኩ አይደለም፣ የሆነውን ነገር ነው እየነገርኩ ያለሁት። ደግሞ ይህን ነገር ስትነግረኝ ያለምንም ፍርሃት ነው። ቆይ ይህን ነገር እንዴት ነው ልትነግረች ያለችው? ሁሉም ነገር ተስፋ አስቆርጧታል። ሁሉም ነገር ምንድነው ተስፋ የሚያስቆርጣት? ያኔ ሁሉ ነገር ላይ መድረሴ ነው አትሆን እንዴ? ሁሉም ነገር ላይ የደረስከው እኮ ዛሬ አይደለም። የትምህርት ማስረጃውን እንዳሰናከልክበት ታውቃለች። ይሄን ዛሬ አይደለም የሰማችው። እንዴ አይደረግም ናፍቆት። ይህን ዲዛይን እሷ እንዳሰረቀች ማወቅና አወቀች እንዳትለኝ ብቻ። ታዲያ እሷ አይደል ሊያሳብዳት እንዴ? ሁሉ ነገር ተዘብራርቋል በለኛ። ትክክል ነው ናፍቆት። ለዚህ ነው የነገረች። አየህ በድብቅ ስትሰራ የነበረው ስላላዋጣት በቃ በይፋ ጦርነቱን ልትጀምር ወስናለች ማለት ነው። እኔም እንደዛ ነው የተሰማኝ። በጣም ይገርማል። እና ምን አሰብክ? ናላቅምቶን በጣም ዝብርቅርቅ ያለ ስሜት ነው እየተሰማኝ ያለው። ደግሞ እኮ የሚያስቀው ባለመርኩት ሁኔታ እያሳዘነች መምጣቷ እኮ ነው። ምን እውነቱም በቃ ማለት ሳትፈልግ ይሄን ክፋት እያደረገች እንደሆነ እየገባኝ ነው። እውነት ነው። እሱማ እኮ ማንም ሰው ወዶና ፈልጎ ጨካኝ አይሆንም። አንድ የፈለገውን ነገር ሲያጣ ነው። እሷ ደግሞ ብዙ ነገር አናታለች ታውቃለህ አይደል? በዛ ላይ ተበሉ ጠቅሞ ላይ ጠቅሟት ሌሎቹ ከሳቸው የተፈጠሩ አይመስል ሁሌ ህይወት እያሉ ብዙ ነገር አብራጭተዋል። ሌላ ደግሞ በጣም ግራ ያጋባኝ እንደሆነ ታውቃለህ? ሂዊን በጣም የምትወዳት መሆኑ። ናፍቆት ለምን አትወዳት? እህቷ እኮ ነች። እኔ እንጃ። እኔ ግን አንድም ቀን ትወዳታለች ብዬ አስቤ አላውቅም ነበር። እንደዚህ ማሰብ በጣም ጥሩ ነው። ለማንኛውም ግን አሁን ብዙ ነገሮች ስለተበላሹ ቶሎ ብለህ ይሄን ነገር ለፖሊስ ሪፖርት ማድረግ አለብህ። አይ እንደሱን ካላለ ማድረግ ወስኜ ነው የመጣሁት። ምን እንዴት ነው ታዲያ? ትንሽ አልበዛችሁ? በዛ አይደል? በጣም ይቅርታ መሰለኝ። ዶክተር የበዛ ነው ወደን አይደለም። ያው ሳሮን ለሁላችንም ብርቅ ስለሆነች ደስታዋን አብረን ለመስማት ብለን ነው። ወይኔ ውጪ ልጠብቃችሁ መሰለኝ። ኧረ አይሆንም እንዴ አባወራ ጭቆሙ ማን እዚህ ያለ? እኔ እንደፈረደብኝ አይደለም ማለት ነው። እኔ ይሆናል። ኧረ እኔ መቤት ሴቶችን ካንገት ሳይሆን ካንጀታቸው አክብር የሚል ጠቅላይ ሚኒስትር ባለበት ሀገርማ አንቺን አስወጥተን እኛ እንቀመጥ። እሺ ዶክተር በጣም አመሰግናለሁ። እንግዲህ ወንበር ነው ችግሩ። እንደምንም ቻሉት። ግድ የለም ይችሉታል ዶክተር። እሺ ወሬሽን ትተሽ ወደ ስራሽ ቀጥይ ነው። ኧረ እኔ እንደዛ ለማለት አይደለም። እሺ አይዞሽ አትሳቀቂ። እሺ በመጀመሪያ አባወራው ማወቅ ያለበት ነገር በመደበኛነት ስትከታተላት የነበረችው ዶክተር ረፍት ስለወጣች ነው። በሳሎንም በሐኪሟን ፈቃድ ዛሬ ነው ያየኋት። ከሐኪሟ ጋር በስልክ ተነጋግረናል። አይ አውቃለሁ። እሺ ሌላው ደግሞ በእርግዝና ወቅት ይሄን ያልጉጉት ለሷም ጥሩ አይደለም ለእናንተም አያድርገውና አንድ ነገር ቢፈጠር እንኳን ሰቀቀል ሊሆን ስለሚችል እኔ ጉጉታችሁን አልወደድኩት። እባክሽ ዶክተር አሁን እሱን ተይውና ውጤቱን ብቻ ንገሪን። አያችኋት አይደል? አሁንም ተጨናንቃለች። ጭንቀት ደግሞ እርግዝና ላይ የሚፈጥረው ትልቅ ችግር አለ። እባክሽ ዶክተር እባክሽ ልብ መስቀሉን ተይውና እንደው ቁርጥ ያለው ነገር ንገሪና ገላግኝ። ጥሩሽ ነግራችኋለሁ። እንግዲህ ካሰለቻችሁ ይቅርታ። ሳሩን ውጤትሽ የሚያሳየው ሁለት አይነት ነው። አንድ የሚያሳዝን አንድ ደግሞ የሚያሳዝን። አዎ ቅድም የ3 ወር ነፍሰ ጡር ነኝ ነበር አይደል ያልሽ? አዎ አዝናለሁ። አንቺ የምታዩት ጽንስ በማህፀንሽ ውስጥ የለም። ምን?